የባቢሎን ጦር ኢየሩሳሌምን ሊያወድም ሲመጣ ነቢዩ ኤርምያስ አገልጋዩ አቤሜሌክን ከሚመጣው የደም ጎርፍ ሊሰውረው ፈለገም። ሂድና በለስ ልቀም ሲልም አዘዘው። ይህ ቀላል የሚመስል ተግባር አቤሜሌክን ለ66 ዓመታት በዘለቀ ከጥፋት በጋረደው መለኮታዊ እቅፍ ውስጥ እንዴት እንደጣለው እንመለከታለን። ይህ ተራ የእንቅልፍ ታሪክ አይደለም። ይህ ጊዜ በእግዚአብሔር እጅ ውስጥ እንዴት መሳሪያ እንደሚሆን የሚያሳይ በዘመናት መካከል የተዘረጋ ምስጢራዊ ድልድይ ነው። ይህ የአቤሜሌክ ታሪክ ነው። አብራችሁን ቆዩ። ታሪካችን የሚጀምረው በጥፋት አፋፍ ላይ በምትገኘው በኢየሩሳሌም ሰማይ ስር ነው። በአንድ ወቅት በክብር ታበራ የነበረችው የዳዊት ከተማ አሁን በፍርሃት ጥላ ስር ተሸማቃለች። አየሩ ከባድ ነው። በጸሎት ፈንታ በሰቀቀን፣ በዝማሬ ፋንታ በዋይታ ተሞልቷል። በየመንገዱ ዳር የሚተላለፉ ሰዎች የእግዚአብሔር መዓት ደርሷልን? መጨረሻችን ይህ ነውን? እያሉ በተስፋ መቁረጥ ይጠያየቃሉ። በዚህ ሁሉ ተስፋ መቁረጥ መካከል ግን የሚመጣውን ሁሉ አስቀድሞ የሚያውቅ አንድ ሰው ነበረ። አልቃሻው ነቢይ ኤርምያስ። ፊቱ በከተማዋ ሐዘን የተመጠጠ፣ ዓይኖቹም ለዓመታት ባፈሰሰው እንባ የቀሉ ነበሩ። በራእይ አይቶ የእግዚአብሔር ቁጣ በባቢሎን ሰራዊት ተመስሎ የከተማይቱን ቅጥር እንዴት እንደሚያፈርስ፣ ቤተ መቅደሱንም በእሳት እንደሚያነድ በግልጽ ተመልክቷል። በዚህ የመከራ ወቅት ውስጥ ግን የኤርምያስ ልብ ለአንድ ሰው በተለየ ስስት ይጨነቅ ነበር። ለታማኙ አገልጋዩ ለኢትዮጵያዊው አቤሜሌክ። ከሞት አፋፍ ከጭቃ ጉድጓድ ውስጥ አውጥቶ ሕይወቱን ያተረፈለት ያ ልበ ንጹሕ ሰው ኤርምያስ አቤሜሌክ ይህንን የሚመጣውን የደምና የእሳት ጎርፍ እንዳያይ፣ የከተማዋንም ሰቆቃና ዋይታ እንዳይሰማ፣ ንጹሕ ልቡም በዚህ መከራ እንዳይደማ አጥብቆ ተመኘ። እግዚአብሔርም የነቢዩን ልብ መሻት ሰማ። የባቢሎን ጦር የከተማይቱን ደጃፍ እያንኳኳ ባለበት በአንደኛው ቀን ኤርምያስ አቤሜሌክን ጠራው። በከተማው ውስጥ ሰዎች ንብረታቸውን ሲደብቁ፣ ሌሎች ለጦርነት ሲሰናዱ፣ ቤተሰቦችም ተቃቅፈው ሲላቀሱ ኤርምያስ አንድ እጅግ እንግዳ የሆነ ትእዛዝ ሰጠው። ወደ አቤሜሌክ ዞር ብሎ ወደ አግሪጳ እርሻ ሂድና ጥቂት በለሶችን ለቅመህ አምጣ ሲል አዘዘው። ዝምታ ሆነ። በለስ አሁን የጠላት ሰይፍ በአንገታቸው ላይ ሰፍሮ ባለበት በዚህ የፍጻሜ ሰዓት ይህ ከሁኔታው ጋር ፍጹም የማይገናኝ ተግባር ለምን ታዘዘ? ሌላ ሰው ቢሆን እነዚህንና መሰል ጥያቄዎችን ይጠይቅ ነበር፣ ይጠራጠርም ነበር። ምናልባትም የጌታው አእምሮ በሐዘን ተነክቷል ብሎ ያስብ ነበርም። አቤሜሌክ ግን አልጠየቀም። በጌታው ፊት ላይ ያነበበው የሐዘን ጥልቀትና የመለኮታዊ ሥልጣን ክብደት ለጥርጣሬ ቦታ አልሰጠውም። እሺ ጌታዬ አለ። በዚህች ቅጽበት የራሱን ዕጣ ፋንታ በማይታይ ክር እያሰረ መሆኑን ሳያውቅ ቅርጫቱን አንስቶ ከከተማው በር ወጣ። ከኋላው ኢየሩሳሌም ለመጨረሻ ጊዜ የምትተነፍስ ትመስላለችም። የአግሪጳ እርሻ ከከተማው ግርግር የራቀ ሰላም የሰፈነበት ቦታ ነበር። የአእዋፍ ዝማሬና የቅጠሎች ሽውሽውታ ከአስፈሪው የከተማው ድባብ ፍጹም የተለየ ዓለም ፈጥረው ነበር። አቤሜሌክ ወደ አንድ ትልቅ የበለስ ዛፍ አመራና ቅርጫቱን መሙላት ጀመረ። ቅርጫቱ በበለስ ሲሞላ የቀትር ፀሐይ ሐሩር በላዩ ላይ በረታ። ወደ አለው ለማረፍ በለስ ከለቀመበት ዛፍ ስር ወዳለው ቀዝቃዛ ጥላ ተጠጋ። ጀርባውን ከዛፉ ግንድ ጋር አስደግፎ እንደተቀመጠ የድካም ስሜት በሰውነቱ ውስጥ ተሰራጨ። ዓይኖቹም ከበዱ። ለአንድ አፍታ ብቻ ብሎ አሸለበ። በዚያች ቅጽበት ነበር ተራ ድካም ያልሆነ መለኮታዊ ክብደት ያለው ሊቋቋሙት የማይችሉት ከባድ እንቅልፍ የወደቀበትም። የዓለም ድምጾች እየራቁ ሄዱ። የከተማይቱ ዋይታ ድምጽ ጸጥ አለ። አቤሜሌክ በእግዚአብሔር እቅፍ ወደ ጥልቅ እንቅልፍ ውስጥ ሰጠመ። ፀሐይ ወጣች ገባች። ክረምትና በጋ ተፈራረቁ። እርሱ የተጠለለበት ዛፍ አደገ። ከሩቅ ግን ታሪክ በደም ይጻፍ ነበር። የባቢሎን ጦር የኢየሩሳሌምን ቅጥር አፈረሰም።
ቤተ መቅደሱ በእሳት ጋየ። ሕዝቡም በሰንሰለት ታስሮ ወደ ባቢሎን ተጋዘ። አቤሜሌክ ግን ምንም አልሰማም። 66 ዓመት ሙሉ እንደ አንድ ረጅም ሌሊት አለፉ። እርሱ ግን አሁንም በእግዚአብሔር እቅፍ ውስጥ በዚያ ጥልቅ እንቅልፍ ውስጥ ነበረም። ከዚያም ያሸለቡት ዓይኖቹ በስሱ ተከፈቱ። ፀሐይ ገና ከአድማስ ማዶ እየወጣች ነበር። ሰውነቱ ሙሉ በሙሉ ያረፈ ይመስላል። የተኛው ለአንድ ሌሊት ብቻ ነበር የመሰለውም። ቀና ብሎ ሲመለከት ቅርጫቱ በአጠገቡ አለ። በለሱ ገና እንደተለቀመ ሁሉ ትኩስ፣ ለምላሜውም ያልጠፋ፣ እንዲያውም ግንዱ ወተት የሚያንጠባጥብ ነበርም። እንዴት ሊሆን ይችላል ሲል አሰበ። እንዴትስ ሆኖ አደረ? ግራ በመጋባትም ቅርጫቱን አንስቶ ወደ ኢየሩሳሌም አመራ። ነገር ግን ወደ ከተማው ሲቀርብ የሆነ ችግር እንዳለ ተሰማው። መንገዱ ከሚያውቀው ሰፋ ያለ ይመስላል። አንዳንድ ዛፎች ከሚያስታውሰው በላይ ግዙፍ ሆነዋልም። የከተማው ቅጥር አዲስና የተለየ ነበር። በከተማው በር ሲገባ ግን ደሙ በደም ስሮች ውስጥ ቀዘቀዘ። ይቺ እርሱ ትቷት የሄዳት ኢየሩሳሌም አይደለችም። ቤቶቹ ተለውጠዋል፣ መንገዶቹ ተስተካክለዋል። የሰዎች አለባበስና አነጋገር እንኳን የተለየ ነበርም። በድንጋጤ እየተንቀጠቀጠ የራሱን ቤት ፈለገ፣ ነገር ግን የለም። የኤርምያስን ቤት ፈለገ፣ የእርሱም የለም። የሚያውቀው አንድም ሰው፣ አንድም ፊት፣ አንድም ምልክት አላገኘም። እርሱ በገዛ ከተማው ውስጥ ባዕድ፣ ከሌላ ዘመን የመጣ መንፈስ ሆነ። በተስፋ መቁረጥ ስሜት ተውጦ ሳለ ፊቱ በጥልቅ የሕይወት ጉዞ የተሸበሸበ አንድ ሽማግሌ አጠገብ ቆመ። ድምፁ እየተንቀጠቀጠ ይቅርታ ጌታዬ አለው። ነቢዩ ኤርምያስን ያውቁታልን? አገልጋዩ አቤሜሌክስ የት ነው ብሎ ጠየቀ። ሽማግሌው በትዝታና በሐዘን በተሞላ እይታ ተመለከተው። ኤርምያስ ነው ያልከኝ ሲል መለሰ። ያ ከብዙ ዘመን በፊት ከተማችን በባቢሎን እጅ ከመጥፋቷ አስቀድሞ የነበረው ታላቁ ነቢይ። የአቤሜሌክ ልብ ቀጥ አለ። ጥፋት መቼ የሚሉ ጥያቄዎችን ጠየቀ። ሽማግሌው እንደ እብድ እያየው ልጄ ሆይ ከየት ነው የመጣው? ኢየሩሳሌም ከጠፋችና ሕዝቦቿ ከምርኮ ከተመለሱ እኮ 66 ሙሉ ዓመታት አለፉ አለው። ቃላቶቹ እንደ መዶሻ በጭንቅላቱ ላይ ወረዱበት። ያኔ ነበር ሁሉ ነገር የተገለጠለት። እንግዳው ትእዛዝ፣ በለስ ለቅመና ከዛፉ ስር ያገኘው ጥላ፣ ያ ጥልቅ እንቅልፍ፣ ሁሉም የእግዚአብሔር ዕቅድ አካል ነበር። ከተማይቱ ጥፋት ከሰቆቃና ከስቃይ ሊሰውረው የተዘጋጀ መለኮታዊ ከለላ። እንቅልፉ ተአምር ነበረም። የአቤሜሌክ ታሪክ እንቅልፍ ከድካም ማረፊያነት ባለፈ መለኮታዊ መሳሪያ ሊሆን እንደሚችል በአንድ ድምፅ ይናገራል። ያ በዛፉ ስር ያሸለበው እንቅልፍ ከሚመጣው የፍርድ ማዕበል የከለለው የማይታይ ጋሻ ነበረም። ኢየሩሳሌም ስትቃጠል፣ ቤተ መቅደሱ ሲወድም፣ ሕዝቡን በሰንሰለት ታስሮ ሲጋዝ የአቤሜሌክ ዓይኖች ይህንን ሰቆቃ ከማየት፣ ጆሮዎቹም ዋይታውን ከመስማት፣ ንጹሕ ልቡም በዚህ ሁሉ ሐዘን ከመድማት ተከልለው ነበር። እንቅልፉ በጥፋት ጎርፍ ውስጥ እንዳይሰጥም ያደረገው መለኮታዊ መርከብ ነበር። ከዚህም በላይ እንቅልፉ በተስፋ መቁረጥ ጨለማ ውስጥ የተዘረጋ የተስፋ ድልድይ ነበረም። እርሱ ሲተኛ ከተማይቱ በኃጢአት ምክንያት ለፍርድ ተዳርጋ ነበር። ሲነቃ ግን የፍርዱ ዘመን አልፎ ሕዝቡ ከምርኮ ተመልሶ ከተማይቱ በአዲስ ተስፋ እንደገና ተገንብታ አገኛት። እንቅልፉ የምርኮ ዘመን ጨለማና የአዲሱን ንጋት ብርሃን ያገናኘ ድልድይ ነበረም። ይህ ታሪክ ግን በቀድሞ ዘመን መዛግብት ውስጥ ተጽፎ የሚቀር አይደለም፣ ዛሬም ሕያው ነው። ዘመናትን የተሻገረው ይህ ተአምራዊ እንቅልፍ ዛሬ ለአንተና ለኔ፣ ለአንቺና ለኔ አንድ እውነት ያስታውሰናል። ይህም የሰው ልጅ ከአቅሙና ከማስተዋሉ በላይ በሆነ በማይታይ መለኮታዊ ጥበቃ ስር እንደሚኖር ነው። እስኪ ለአንድ አፍታ እናስብ። በሕይወታችን ውስጥ እንቅልፍ የምንላቸው ጊዜያት የሉም? ሁሉም ነገር የቆመ የሚመስልበት፣ ጸሎታችን የማይሰማ፣ ጥረታችን ፍሬ የማያፈራ፣ መንገድ የጠፋብን የሚመስልበት ወቅት። በግራ መጋባትና በተስፋ መቁረጥ ጨለማ ውስጥ ብቻችንን የምንዋትትበት የሚመስሉ ጊዜያት። በእነዚህ ጊዜያት እንደተረሳን፣ እንደተተውን ሊሰማን ይችላል። ጸጥታው እንደ እግዚአብሔር ሩቅነት ሊተረጎም ይችላል። ነገር ግን የአቤሜሌክ ታሪክ ሌላ እውነት ያስተምረናል።
ምናልባት ያ ዝምታ የእግዚአብሔር መርሳት ሳይሆን ከሚመጣው ከባድ ማዕበል ሊጠብቀን የተዘረጋ መለኮታዊ ጥበቃው በአካል ቢሆንስ? ምናልባት ያ የቆመ የሚመስለው ጊዜ እኛ እንዳናየውና እንዳንሰማው ከተከለልንበት ከባድ የህይወት ውድመት እየታደገን ቢሆንስ? ልክ እንደ አቤሜሌክ እኛ የጠፋብን አንድ ሌሊት መስሎን ስንነቃ እግዚአብሔር ግን የዓመታት ችግርንና መከራን አሻግሮን ሊሆን ይችላል። የመጨረሻው ጥያቄ ይህ ነው። በህይወታችን ውስጥ እንቅልፍ የመሰለ ጸጥታ ሲሰማን እንደተረሳን ይሰማናል ወይንስ እየተጠበቅን እንደሆነ እናምናለን? ምናልባት እኛ ፍጻሜ ነው ብለን ስናስብ፣ እግዚአብሔር ግን ገና የታሪኩ መጀመሪያ ላይ ነው። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ይህንን ይመስላል። ዘውትር አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ።